ሰላም። ዛሬ ብዙዎቻችሁ የምትጠቀሙትና አደገኛ የሆነው ጌት ኢንቱ ፒሲ የተሰኘው ድረገጽ ጉዳት እንመለከታለን። ይህ ድረገጽ የሚከፈሉ ሶፍትዌሮችን በነፃ ለማግኘት ጥሩ መስሎ ቢታይም ከበስተጀርባ ግን ለኮምፒውተራችን እና ለግል መረጃችን ትልቅ አደጋ ይዘዋል። አንደኛና ዋነኛው ችግር ቫይረሶች። ከጌት ኢንቱ ፒሲ የምታወርዷቸው ፋይሎች አብዛኞቹ የተጠለፉ ወይም የተቀየሩ ናቸው። ጠላፊዎች በውስጣቸው አደገኛ ማልዌሮች ያስቀምጣሉ። የይለፍ ቃል ሌቦች ኪሎገርስ የምንላቸው እነዚህ በኮምፒውተራችሁ የምጽፉትን እያንዳንዱን ፊደል በመመዝገብ የባንክ የይለፍ ቃላችሁን፣ የኢሜይል ፓስወርዳችሁን እና ሌላ ሚስጥራዊ መረጃ ሊሰርቁ ይችላሉ። የርቀት መቆጣጠሪያ መሳሪያዎች ሬትስ የምላቸው ሌላ ሰው የትም ቦታ ሆነ ኮምፒውተራችሁን እንዲቆጣጠር ያስችለዋል። የተደበቁ ክሪፕቶ ማዕድን አውጪዎች ክሪፕቶ ማይነርስ የምላቸው ኮምፒውተራችሁ የሌላ ሰው ገንዘብ የሚያመነጭበት ማሽን እንዲሆን ያደርጋሉ። ይህም ኮምፒውተራችሁ ቀርፋፋና ሙቀት የበዛበት ያደርገዋል። በስተመጨረሻም ኮምፒውተራችሁ ወይ ይበላሻል ወይም መረጃ ይሰረቃል። ሁለተኛው ችግር ደግሞ ህገወጥነት ነው። እነዚህ ሶፍትዌሮች ለመጀመሪያ ጊዜ ሲፈጠሩ የሚከፈልባቸው ናቸው። እነሱን በነፃ ማውረድ የቅጂ መብት ህግን መጣስ ነው። ይህ በዓለም አቀፍ ደረጃ እንዲሁም በኢትዮጵያ ህግ መሰረት ህገወጥ ነው። የወረደው ፋይል ችግር ቢገጥመው እንኳን ህገወጥ ሶፍትዌር ስለሆነ የትም መጥቶ እገዛ መጠየቅ አይችሉም። ሶስተኛ ችግር ሶፍትዌር አይዘምንም፣ አፕዴት አይደረግም ማለት ነው። የተጠለፉ ፕሮግራሞች ከኦሪጂናል ሰርቨሮች ጋር አይገናኙም። ስለዚህ አዲስ ባህሪያት ፊቸር ማግኘት አይችሉም። ከሁሉም በላይ ደግሞ የደህንነት ማሻሻያዎች ሲክሪቲ ፓችስ የሚለው ስለማይደርሳቸው ሶፍትዌር በቀላሉ ለጥቃት የተጋለጠ ይሆናል። ጊዜ እያለፈ ሲሄድ ፕሮግራሞቹ መስራት ያቆማሉ ወይም በየጊዜው ይበላሻሉ፣ ክራሽ ያደርጋሉ ማለት ነው። ውጤት የሚያስከትለው ደግሞ ኮምፒውተራችሁ ቀስ በቀስ ቀርፋፋና የማይታመን ይሆናል። አራተኛው አደጋ ከሁሉም የከፋ ሊሆን ይችላል። የግል አካውንታችሁ ስርቆት። በኮምፒውተራችሁ ላይ እነዚህ አደገኛ ሶፍትዌሮች በምትጠቀሙበት ጊዜ የይለፍ ቃል ሌቦች ወደሚከተሉ ሁሉ የመግቢያ መረጃችሁ ይሰርቃሉ። ኢሜይል፣ የባንክ መተግበሪያዎች፣ ዩኒቨርሲቲ ወይም ትምህርት ቤት ፖርታሎች፣ ቴሌግራም፣ ፌስቡክ እና ሌሎች ማህበራዊ ሚዲያዎች ጠላፊዎች ሁሉንም መረጃችሁን በአንድ ጊዜ ሊሰርቁ ይችላሉ። የመጨረሻ ችግር ኮምፒውተራችሁ ራሱ መጉዳት። የተጠለፈ መጫኛዎች ክራክ ኢንስታለርስ የዊንዶውስ ሲስተም ወሳኝ ክፍሎች ይቀየራሉ። ዊንዶውስ ሬጂስተርና ሲስተም ፋይልስ ያበላሻሉ። ይህም የሚከተሉትን ያስከትላል። ኮምፒውተሩ ቀርፋፋ ይሆናል። የዊንዶውስ ስህተቶች ይበዛሉ። አፕሊኬሽኖቹ መክፈት ያቆማሉ እና በመጨረሻም ሰማያዊ የሞት ስክሪን ብሉ ስክሪን ኦፍ ዴዝ ያሳያቸዋል። እኔ በስተመጨረሻ መክራችሁ በነፃ ሶፍትዌር ምክንያት ይህን ሁሉ አደጋ መውሰድ ዋጋ ያለውም። ትንሽ ገንዘብ ቆጥባችሁ ህጋዊና ደህንነቱ የተጠበቀ ሶፍትዌር እንድትጠቀሙ እመክራለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ አድርጉት፣ ለሌሎች ጓደኞቻችሁ ሼር አድርጉት። ስለ ጌት ኢንቱ ፒሲ ያለውን አስተያየት ደግሞ ኮመንት ላይ ያስቀምጡልኝ። አመሰግናለሁ።